ጽሬ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ ቃላት ስንመሰርት ሁለትም ሶስትም ከዛም በላይ ሊሆን ይችላሉ ማለት ነው። ቃላት እንዴት እንመሰርታለን፣ እንዴት እንጽፋለን የሚሉትን ነገሮች አሳያችኋለሁ። በደንብ አድርጋችሁ እናንተ ተከታተሉኝ፣ እኔ አነብላችኋለሁ። ኦኬ፣ አሁን ወደ ቪዲዮአችን። የቻላችሁ ደብተር እስክሪብቶ ብትይዙ ምርጥ ነው። ያልቻላችሁ ደግሞ በደንብ አድርጋችሁ ክትትል ውሰዱ ማለት ነው። አሁን ወደ ትምህርታችን እንግዲህ እዚህ ጋር እንደምታዩት እንግዲህ አማርኛ ፊደላት ቃላት ምስረታ እንዴት እንደመሰረቷቸው አሳያችኋለሁ። አንድ ባንድ አነብላችኋለሁ ማለት ነው። መ ሆ ን መሆን ይላል ባንድለስ ነው። መሆን እንግዲህ መ የመጀመሪያ ፊደል ናት ማለት ነው። ሆ ደግሞ የሀ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። እኔ ደግሞ የነ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። መሆን የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንመጣ ዘመቻ ይላል ባንድለስ ነው። ዘመቻ እንግዲህ ዘ የመጀመሪያ ፊደል ናት ማለት ነው። የመጀመሪያ ናት ደግሞ የቸ ቤተሰብ ሆና አራተኛ ላይ የምናገኛት ናት ማለት ነው። ዘመቻ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንመጣ መሬት ይላል ባንድለስ ነው። መሬት እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ሬ ደግሞ የሬ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ደግሞ የተ ቤተሰብ ሆና ስድስተኛ። መሬት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ሌላው ስንመጣ ሌላ ይላል ባንድለስ ነው። ሌላ እንግዲህ የለቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ላ ደግሞ የለቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ሌላ የሚል ቃል እንመሰርትበታለን ማለት ነው። ኦኬ፣ ወደ ቀጣይ ስንመጣ እንደገና ቃላት ይላል ባንድለስ። ቃላት እንግዲህ የከቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ላ ደግሞ የለቤተሰብ ሆና አራተኛ፣ ደግሞ የተቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ቃላት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ዘሩ ይላል ባንድለስ። ዘሩ እንግዲህ ዘ የመጀመሪያ ፊደል ናት ብያቸዋለሁ። ሩ ደግሞ የረ ቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ዘሩ የሚል ቃል እንመሰርታለን ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ለመነ ይላል እንግዲህ ባንድለስ። ልመና እንግዲህ የለቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ምን ደግሞ የመቤተሰብ የመጀመሪያ ፊደል ናት ማለት ነው። ምን ደግሞ የነ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ልመና የሚል ቃል እናገኛለን ማለት ነው። ኦኬ፣ ሙዝ ይላል ባንድለስ ነው። ሙዝ እንግዲህ የመቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ዝ ደግሞ የቤተሰብ ስድስተኛ። ሙዝ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ቀጣይ ስንሄድ እንደገና ፋና ይላል ባንድለስ ነው። ፋና እንግዲህ የፈ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። እና ደግሞ የነ ቤተሰብ አራተኛ። ፋና የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ መጣ ይላል። መጣ እንግዲህ የመጀመሪያ ፊደል ናት። ጣ ደግሞ የጠ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። መጣ የሚል ቃል እንመሰርትበታለን ማለት ነው። ኦኬ፣ ሟያ ይላል ባንድለስ ነው። ሟያ እንግዲህ የመቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ያ ደግሞ የቤተሰብ ሆና አራተኛ የምናገኛት ማለት ነው። ሟያ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ጸለየ ይላል ባንድለስ ነው። ጸለየ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ናቸው ማለት ነው።
ጸለየ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ለማ ይላል ባንድ ላይ ስናነበው ለማ እንግዲህ የመጀመሪያ ፊደል ናት ማለት ነው። ማ ደግሞ የቤተሰቡና አራተኛ ለማ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ማለ ይላል። ማለ እንግዲህ የቤተሰቡና አራተኛ የምናገኛት ናት ብያቸዋለሁ። ደግሞ የመጀመሪያ ፊደል ናት። ማለ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ጉዳት ይላል ባንድ ላይ ስናነበው ጉዳት እንግዲህ የቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ ጉዳት የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ ገባያ ይላል ባንድ ላይ ገባያ እንግዲህ የመጀመሪያ ፊደል ናት። በመጀመሪያ ያ ደግሞ የቤተሰቡና አራተኛ የምናገኛት ናት ማለት ነው። ገባያ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ለቀመ ይላል ባንድ ላይ ለቀመ እንግዲህ ለመጀመሪያ ፊደልና ቀ የመጀመሪያ ለቀመ የሚል ቃል እንመሰርታለን ማለት ነው። ቡድን ይላል ባንድ ላይ ስናነበው ቡድን የቤተሰቡ ነው ሁለተኛ የምናገኛት ማለት ነው። ደግሞ የቤተሰብ ስድስተኛ ደግሞ የቤተሰብ ስድስተኛ ቡድን የሚል ቃል እንመሰርታለን ማለት ነው። ኦኬ ደመና ይላል ባንድ ላይ ስናነበው ደመና እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ናት ብያቸዋለሁ። ደግሞ የቤተሰቡና አራተኛ የምናገኛት ደመና የሚል ቃል መመስረት እንችላለን ማለት ነው። ወደ ቀጣይ ስንሄድ ቀለደ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ለመጀመሪያ ናት የመጀመሪያ ናት። ቀለደ የሚል ቃል መመስረት እንችላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ቀመሰ ይላል። እዚህ ጋር ደግሞ እንደምታዩት ቀመሰ የመጀመሪያ ፊደል ናት። የመጀመሪያ ናት። የመጀመሪያ እነዚህ ፊደላት የመጀመሪያ ፊደሎች ናቸው ማለት ነው። ቀመሰ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ከበረ ይላል ማለት ነው። ስናነበው ከበረ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። በመጀመሪያ ደግሞ የመጀመሪያ ከበረ የመጀመሪያ ፊደሎች ናቸው ማለት ነው። እነዚህ የምናያቸው ከበረ የሚል ቃል እንመሰርትባቸዋለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ደቡብ ይላል ባንድ ላይ ደቡብ እንግዲህ የመጀመሪያ ፊደል ናት። ደግሞ በቤተሰቡና ሁለተኛ የምናገኛት ናት ማለት ነው። ደግሞ በቤተሰቡና ስድስተኛ ደቡብ የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ፋይዳ ይላል ባንድ ላይ ስናነበው ፋይዳ እንግዲህ የቤተሰቡና አራተኛ የምናገኛት ናት ማለት ነው። ይህ ደግሞ የቤተሰብ ስድስተኛ የምናገኛት ደግሞ የቤተሰብ አራተኛ ፋይዳ የሚል ቃል መመስረት እንችላለን ማለት ነው። ኦኬ ወደ ቀጣይ ስንመጣ ከተማ ይላል ባንድ ላይ ስናነበው ከተማ እንግዲህ የመጀመሪያ ፊደል ናት። የመጀመሪያ ደግሞ የቤተሰቡና አራተኛ የምናገኛት ናት ማለት ነው። ከተማ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ገበሬ ይላል ባንድ ላይ ገበሬ እንግዲህ የመጀመሪያ ፊደል ናት። በመጀመሪያ ደግሞ የቤተሰቡና አምስተኛ የምናገኛት ናት ማለት ገበሬ የሚል ቃል መመስረት እንችላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ሻማ ይላል ባንድ ላይ ስናነበው ሻማ እንግዲህ የሻ ቤተሰቡና አራተኛ የምናገኛት ናት ማለት ነው። ደግሞ የቤተሰቡና አራተኛ የምናገኛት ናት ማለት ነው። ሻማ አራተኛ የምናገኛቸው ፊደሎች ናቸው እነዚህ ማለት ነው። ሻማ የሚል ቃል መመስረት እንችላለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ጸሎት ይላል እንግዲህ ባንድ ላይ ጸሎት እንግዲህ የመጀመሪያ ፊደል ናት ማለት ነው። ደግሞ የቤተሰቡና
ሰባተኛ የምናገኛት ናት ማለት ነው። ደግሞ የተቤተሰብ ስድስተኛ ማለት ነው የምናገኛት ጸሎት የሚል ቃል መመስረት እንችላለን ማለት ነው። እንግዲህ ለዛሬ የአማርኛ ፊደላትን ቃላት ምስረታ የሚል ቪዲዮ ነበር አዘጋጅቼላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።